ባለቤት አደም ሬራ ቀሪ ለውጭ ቢረቱ ባለቤት ገባናኒ አልጦኑናን በዝልዛሎሚ ቢሆን ሬራ አልቀሬና በመንግስትም ባለኤት ኡፍቱሉፍቲ በገቢ ሬራ አልቀሬ በሁሉም ኤት ባሸኔ ያላንግዝ ሬራ አልቀሬና ይነ ቀደፎኘን ልሌድነ በሁሉም አዘር ቀደፎኘን ልሌድነ ግን አሽሪ ያሽናነግዝ የሮሬ እዚህ ያለውን የሰው ኃይል በተገቢ መንገድ ማስተማር ከቻልን ማሰልጠን ከቻልን በዓለም ደረጃ ተወዳዳሪነት እንዲኖረው ማድረግ ከቻልን አዳዲስ የሰው ኃይላችን በኢትዮጵያ ብቻ ሳይሆን የሰው ጥረት ባለበት የትም ዓለም ሀገራት ሄዶ መስራት እንዲችል ማዘጋጀት ያስፈልጋል። አንደኛ ሰፊ ቁጥር ላለው ወጣት ሰፊ የሥራ ዕድል መፍጠር አለብን በሀገራችንም በውጪ። ለዚህ ደግሞ ማስተማር ብቸኛው አማራጭ ነው። ለዚህም ሲባል እንደ ሀገር በተሻሻለው የትምህርትና ስልጠና ፖሊሲ በተለይ ትኩረት የተሰጠው ከቅድመ አንደኛ ክፍል ጀምሮ ነው። ቅድመ አንደኛ ላይ የምንሰራው ስራ ተማሪን ቅድመ አንደኛ ትምህርት ላይ ማብቃት ከቻልን በአንደኛና በሁለተኛ ደረጃ ተማሪዎች ሳይቸገሩ ብቁና ተወዳዳሪ ተማሪ ነው የሚሆኑት። ስለዚህ የጀመርነውን የቅድመ አንደኛ ትምህርት አጠናክረን መቀጠል ይኖርብናል። ሀገራት ከራሳቸው አልፈው ለሌሎች መትረፍ የሚችሉበትን አቅም ፈጥረዋል። በሀገራችን ትምህርት ዘመናዊ ትምህርት የመጀመር ሂደት ረጅም ዓመት የፈጀ ቢሆንም በተገቢው የፍትሃዊነት የተደራሽነትና የትምህርት ጥራት ችግር የነበረው በመሆኑ ሀገራችን በዘርፉ የምትፈልገውን ውጤት ሳታመጣ ረጅም ዓመታት አስቆጥሯል። እነሆ የለውጡ መንግስት በትምህርት ዘርፉ ያሉ ስብራቶችን በመለየት እነዚህን ክፍተቶች የሚሞሉ ስራዎች፣ አዳዲስ ፖሊሲዎች፣ አሰራሮችን በመዘርጋት የትምህርት ስብራቶችን ለመፍታት ጥረት እየተደረገ ይገኛል። በዞናችን ይህንኑ መነሻ በማድረግ ባለፉት ዓመታት መላውን ህብረተሰብ በማሳተፍ በትምህርት ተሳትፎ ጥራትና ፍትሃዊነት ላይ ያሉ ችግሮች ለመፍታት ከፍተኛ ርብርብ ስናደርግ ቆይተናል። በዚህም የትምህርት ተሳትፎን የማሳደግ የትምህርት ጥራት ጉድለቶች የነበሩ ጉዳዮችን በጥናት በመለየት የመፍትሄ ሀሳቦችን በማቅረብ ልዩ ስራዎች መስራት ችለናል። የተገነቡ ህንፃዎች የትምህርት ደረጃ በትምህርት ለትውልድ ንቅናቄ የትምህርት ደረጃ ለማሻሻል ያላችሁን ተሳትፎ የሚያረጋግጥ ነው። ባለፉት 3 ዓመታት የትምህርት ለትውልድ ንቅናቄ የሰራነው ስራ እጅግ አመርቂ ቢሆንም የትምህርት ደረጃዎቻችን ካሉበት ወይም ካለበት ደረጃ አንፃር በሚቀጥሉት ዓመታት የትምህርት ለትውልድ ንቅናቄያችንን የትምህርት ደረጃ ማሻሻል ስራችንን እጅግ በጣም አጠናክረን መቀጠል ይኖርብናል። ዛሬ ለከተማችን የልማት ጉዞ አዲስ ምዕራፍ የሚከፍት ፕሮጀክት መርቀን ለአገልግሎት በመናበቃበት በዚህ ታሪካዊ ቀን ተገኝቼ ንግግር በማድረግ የተሰማኝን ጥልቅ ደስታ መግለጽ እወዳለሁ። ክቡራትና ክቡራን፣ እንደሚከተለው ትምህርት የአንድ ሀገር ኢኮኖሚ፣ ማህበራዊ ልማት እንዲሁም የዲሞክራሲ ስርዓት ግንባታ በማፋጠን መዋቅራዊ ሽግግር ለማምጣትና የብልጽግናን ለማረጋገጥ ቁልፍ መሳሪያ ነው። በዛሬው ዓለም በስልጣኔ ወደፊት የተራመዱ ፈጣን የእድገት ግስጋሴ ላይ የሚገኙ ሀገራት ብንመለከት የስኬታቸው ዋነኛ ምስጢር ለትምህርት የሰጡት ልዩ ትኩረት እንደሆነ እንረዳለን። በሀገራችንና በክልላችን ለትምህርት ልዩ ትኩረት በማድረግ ከ2015 ዓመተ ምህረት ጀምሮ ሪፎርም በማድረግ በርካታ ውጤታማ ስራዎች ተሰርተዋል። እኛም ከዚህ ታላቅ እውነት በመነሳት ከተማችንን የእውቀትና የፈጠራ ማዕከል ለማድረግ ዘርፈ ብዙ ስራዎች ሲሰሩ ቆይተዋል። ለትምህርት ጥራት ልዩ ትኩረት በመስጠት ነገ ይችን ሀገር የሚረከቡበት ወጣቶችን በዓለም አቀፍ ደረጃ ተወዳዳሪ ስነ ምግባር የታነጹ እንዲሆኑ
ትምህርት ቤቶች ምቹ እንዲሆኑ ለማድረግ ሰፊ ስራዎች ሲሰሩ ቆይቷል። የከተማችን የትምህርት ተደራሽነትን ለማስፋት የተማሪዎችን ተሳትፎ ለማሳደግ ባለፉት ጊዜያት ከፍተኛ ጥረት ተደርጓል። በዚህም በከተማችን 3 የሁለተኛ ደረጃ ትምህርት ቤት 18 የመንግስትና 12 የግል አንደኛና መካከለኛ ደረጃ ትምህርት ቤት እንዲሁም 12 የግልና 49 የመንግስት ቅድመ አንደኛ ትምህርት ቤቶች አገልግሎት እየሰጡ ይገኛሉ። ገበታ እያዋሉ መሆናቸው ቤት ሲመለሱ የቤት ስራ እየሰሩ እንደሆነ እያጠኑ እንደሆነ መከታተል፣ ስነ ምግባራቸው በምን ደረጃ ላይ እንዳለ ትምህርት ቤት መጥቶ ከመምህራኖቻቸውን መጠየቅ፣ ውሏቸው መጠየቅ፣ የትምህርት ውጤታቸው እየተሻሻለ እንደሆነ ስነ ምግባራቸው የበለጠ እየተሻሻለ እንደሆነ ክትትል ማድረግ ደግሞ ከተማሪ ወላጆች የሚጠበቅ መሆኑንም በዚህ አጋጣሚ መልእክት ማስተላለፍ እፈልጋለሁ። ያው በአጠቃላይ እንደ ከተማ አስተዳደር 34 አንደኛና ሁለተኛ ደረጃ ትምህርት ቤቶች አሉ። እንዲሁም ደግሞ 61 ቅድመ አንደኛ ደረጃ ትምህርት ቤት ያለበት ሂደት ነው ያለው። እስከ 49 የሚሆኑ የጎልማሳ ጣቢያዎች አሉ። በአጠቃላይ ያው በዘንድሮ ዓመት በተሻለ መልኩ እንሄዳለን ብለን በተለይ ከቅድመ አንደኛ አካባቢ ላይ ትምህርት ለትውልድ በሚል ኢኒሼቲቭ ያው ክልሉ ያወረደው ኢኒሼቲቭ አለ። ያው ያን ኢኒሼቲቭ መነሻ በማድረግ ከ20 ሚሊዮን ብር በላይ ያው ሀብት ማሰባሰብ የተቻለበት ሂደት ነው ያለው። በጉልበትም በገንዘብም እንዲሁም ደግሞ ትምህርት ቤቶች የውስጥ ገቢያቸውን መነሻ በማድረግ እስከ 20 ሚሊዮን መሰብሰብ የተቻለበት ነው። ከዚህ አንጻር ያው አንዱ ቅድመ አንደኛ አካባቢ ላይ ውጤታማ መሆን መቻል አለበት ብለን በዘንድሮ ዓመት ብቻ 3 ቅድመ አንደኛ ደረጃ ትምህርት ቤቶችን መገንባት የቻልንበት ነው። ለአብነት አንሸቤሱ ላይ ታች ቆረጥ የሚባል ቅድመ አንደኛ አለ። በተመሳሳይ ደግሞ 01 ቀበሌ ላይ በኬ ቅድመ አንደኛ ደረጃ ትምህርት ቤት እንዲሁም ደግሞ አልከሶ ላይ ቆሮ የምትባል ቅድመ አንደኛ ደረጃ ትምህርት ቤት ያው ተደራሽ ማድረግ የቻልንበት ሂደት ነው ያለው። በዚህ ደግሞ እስከ 335 ተማሪዎች ውጭ የሚማሩ ተማሪዎች ነበሩ። እነዛ ተማሪዎች እንዲማሩ ያደረግንበት ሂደት ነው ያለው። አንዱ ከተደራሽነት ቅድመ አንደኛ አካባቢ ላይ ይህንን ሰርተናል። ከዚህ ውጭ ደግሞ በተለይ ስታንዳርድ ማሻሻል መቻል አለብን። ትምህርት ቤቶች ውብ መሆን መቻል አለባቸው፣ ማራኪ መሆን መቻል አለባቸው። በተለይ የክፍል ተማሪ ጥምርታችን አካባቢ ላይ መሰረታዊ ጉድለት አለ ብለን አንዱ የያዝነው ይሄ ነው። ከዚህ አንጻር በተለይ ካሉ ትምህርት ቤቶች 3 ትምህርት ቤቶችን በዋናነት ለይተን ሰርተናል። ያው አንዱ አልባዘር ነው ዛሬ የተመረቀው። በተመሳሳይ ብሎክ ተገንብቶ አልቆ ዘንድሮ ደግሞ ኦን ያደረግንበት ሂደት አለ። በተመሳሳይ ደግሞ ፉጌም ገርማማ አካባቢ ላይ በፕሮጀክት ተይዞ በዛልክ የተሰራበት ነው። እነዚህ 3ቱ ግንባታዎች እስከ 17 ሚሊዮን ብር የካፒታል በጀትም ጭምር ኢንቨስት ተደርጎባቸው ለመማር ማስተማሩ ብቁ አድርገን ወደ ተግባር ያስገባንበት ሂደት ነው ያለው።